ሰላም ጤና ይስጥልኝ። ይህ ስበት 24 ነው። በ24 ሰዓታት የነበሩት አበይት ፍጻሜዎች ወደ እናንተ የምናደርስበት ዝግጅታችን እንሆ ጀምሯል። እስከ መጨረሻው ከኛ ጋር ቆዩም። በቅድሚያ ዋና ዋናዎቹን እናሰማችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫ እንደሚካሄድ አስታወቀም። የትግራይ ጊዜያዊ አስተዳደር ግን ስለ ምርጫው ያለው ነገር የለም። የሱዳን ሰራዊት በኢትዮጵያ ድንበር ጥቃቶች መሰንዘሩ ተገለጸም። በሌላ በኩል በኢትዮጵያ እየሰለጠነ የሚገኘው የፈጥኖ ደራሽ ኃይል ከቤንሻንጉል እየተነሳ ጥቃት መጀመሩን ታውቋል። ጀነራል ጻድቃን ገብረትንሳኤ በስዊዘርላንድ ተቃውሞ ገጠማቸው። ጀነራል ጻድቃን በሺዎች የሚቆጠሩ የትግራይ ወጣቶች የመስዋዕትነት ሰለባ የሆኑበትን ትግል በመካድ ከብልጽግና ተሰልፈዋል በሚል ነው በጄኔቫ ስዊዘርላንድ በሚኖሩ ጥቂት የትግራይ ተወላጆች ተቃውሞ የገጠማቸው። ጅቡቲ በኢትዮጵያ ግዛት ውስጥ ለሁለተኛ ጊዜ ጥቃት መፈጸሟ ተገለጸም። እንደ ዘገባዎቹ ከሆነ ጥቃቱ የተፈጸመው በአፋር ክልል አሊዛር በተባለ አካባቢ ነው። የኢትዮጵያ አውሮፕላን ወደ ሶማሊያ አየር ክልል እንዳይገባ መከልከሉ ታውቋል። አንድ የኢትዮጵያ ቦይንግ 737-800 የጭነት አውሮፕላን ወደ ሶማሊያ የአየር ክልል እንዳይገባ በሶማሊያ መንግስት እንደተከለከለ የሳተላይት ምስሎች አረጋግጧል። አሁን ወደ ዝርዝር እናልፋለን። ሰናይ ቆይታም። በትግራይ ክልል ምርጫ እንደሚካሄድ ብሔራዊ ምርጫ ቦርድ አስታውቋል። ለጠቅላላው ምርጫ ማስፈጸሚያ የ10 ቢሊዮን ብር በጀት መመደሙን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል 7ኛው ጠቅላላ ምርጫ እንደሚካሄድና ለጠቅላላ ምርጫ ማስፈጸሚያ የሚሆን የ10 ቢሊዮን ብር በጀት መመደሙን አስታውቋል። ግንቦት 24 ቀን 2018 ዓ.ም በሚካሄደው 7ኛ ጠቅላላ ሀገር አቀፍ ምርጫ አስፈላጊውን የቅድመ ዝግጅት ስራዎች መሰራታቸውን ገልጿል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ንዋይ በህግ አውጪዎች የጋራ ምክክር መድረክ ላይ ባቀረቡት የመወያያ ሰነድ ምርጫውን ለማስፈጸም የሚያስፈልጉ ከ300 ሺህ በላይ አስፈጻሚዎች ምልመላ መጠናቀቁን ገልጿል። ምክትል ሰብሳቢው የእጩዎች ምዝገባ ከጥር 1 እስከ የካቲት 1 ቀን 2018 ዓ.ም እና የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም እንደሚከናወን አስረድተው የምርጫ ውጤቱም ሰኔ 4 ቀን 2018 ዓ.ም ይፋ እንደሚሆን ገልጿል። አቶ ተስፋዬ አክሎም በመላ ሀገሪቱ 50 ሺህ የምርጫ ጣቢያዎች የሚኖሩ ሲሆን እያንዳንዱ ጣቢያ እስከ 1500 መራጮች እንደሚያስተናግዱና ምርጫውን ለማስፈጸም በአጠቃላይ 318 ሺህ የምርጫ አስፈጻሚዎች እንደሚሰማሩ አስታውቋል። በምክክር መድረክ ላይ በትግራይ ክልል ምርጫ ይካሄዳል ወይ የሚል ጥያቄ ከተሳታፊዎች የቀረበላቸው ሲሆን አቶ ተስፋዬ በክልሉ ምርጫ እንደሚካሄድ አረጋግጠው ቦርዱ ምርጫውን በክልሉ ለማካሄድ ከትግራይ ክልል ጊዜያዊ አስተዳደርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ውይይት ሲያደርግ መቆየቱን አስረድተዋል በማለት አዲስ ስታንዳርድ ዘግበዋል። ይሁን እንጂ የትግራይ ጊዜያዊ አስተዳደር ስለ ምርጫው እስካሁን ያለው ነገር የለም። የትግራይ ጊዜያዊ አስተዳደር አመራሮች ባለፈው ወር ወደ አዲስ አበባ በመጓዝ ከምርጫ ቦርዱ አመራሮች ባካሄደው ውይይት በትግራይ ምርጫ ለማስካሄድ የሚያስችል አስቻይ ሁኔታ ስለመኖሩ በወር መጨረሻ አስታውቃለሁ ብሎ የነበረ ቢሆንም እስካሁን ግን በጉዳዩ ያለው ነገር የለም። ህወሓት ህጋዊ ሰውነቴ ካልተመለሰ በትግራይ ምርጫ የሚባል ነገር እንደማይካሄድ ማስታወቁ የሚታወስ ነው። ጀነራል ጻድቃን ገብረትንሳኤ በስዊዘርላንድ ተቃውሞ ገጠማቸው። ጀነራል ጻድቃን በሺዎች የሚቆጠሩ የትግራይ ወጣቶች መስዋዕት ሰለባ የሆኑበትን ትግል በመካድ ከብልጽግና ተሰልፈዋል በሚል ነው በጄኔቫ ስዊዘርላንድ በሚኖሩ ጥቂት የትግራይ ተወላጆች ተቃውሞ የገጠማቸው። በጄኔቫ ባለ 5 ኮከብ ሆቴል ውስጥ ያረፉት ጀነራሉ የስዊዘርላንድ ነዋሪዎች የትግራይ እናቶች እየተራቡና ደም እያነቡ ባሉበት ጊዜ እነ ጀነራል ጻድቃን ወደ ውጭ ሀገር እየሄዱና በትላልቅ ሆቴሎች እየተዝናኑ ይገኛሉ በማለት ተቃውሞ አሰምተዋል። ቤተሰቦቻቸው በአሜሪካ ውስጥ በማስቀመጥና ከብልጽግና ፓርቲ ጋር በማበር በትግራይ እንደገና ጦርነት ለማስጀመር በመስራት እንደሚገኙ የሚከሰሱት ጀነራል ጻድቃን የትግራይ ወጣትና ሰራዊት ከቻለ አመፅ እንዲያስነሳ ካልቻለ ደግሞ አፋር ወደሚገኘው የትግራይ ታጣቂ ኃይል እንዲሄድ ጥሪ ማቅረባቸው ይታወሳል። ጀነራል ጻድቃን ገብረትንሳኤ በአዲስ አበባ ባደረጓቸው ቃለ መጠይቆች ላይ ለውጥ በትግራይ መምጣት እንዳለበትና ለውጡም
ደግሞ በህዝባዊ አመፅ መምጣት እንዳለበት እንዲሁም በአፋሩ ውስጥ ያለውን ታጣቂ ኃይል እንደሚደግፉ በተደጋጋሚ ተናግረዋል። ወደ አዲስ አበባ ሲሄዱ የፊልድ ማርሻል ብርሃኑ ጁላ አማካሪ እንደሆኑ የሚነገርላቸው ጀነራል ጻድቃን የትግራይ ለውጥ ፈላጊዎች ንቅናቄ የሚባል አደረጃጀት መመስረታቸውን አስታውቋል። ለ2 ዓመታት በትግራይ ምክትል ፕሬዝደንት እንዲሁም ያልተማከለ የአስተዳደርና የዲሞክራታይዜሽን ሴክሬታሪያት ኃላፊ በነበሩበት ወቅት ከሳምንታዊ ስብሰባዎች በዘለለ ምንም አይነት ለውጥ አላመጡም በሚል በትግራይ ኃይሎች ይከሰሳሉ። ጅቡቲ በኢትዮጵያ ግዛት ውስጥ ለሁለተኛ ጊዜ ጥቃት መፈጸሟ ተገለጸ። እንደ ዘገባዎች ከሆኑ ጥቃቱ የተፈጸመው በአፋር ክልል አሊዛር በተባለ አካባቢ ነው። ጅቡቲ ባለፈው ዓመትም ተመሳሳይ የሆነ የድሮን ጥቃት በኢትዮጵያ ግዛት ውስጥ አድርጋ እንደነበር ይታወሳል። ጅቡቲ ባለፈው ዓመት የካቲት ወር በኢትዮጵያ ድንበር ላይ በሚገኘው የሲያሮ አካባቢ የድሮን ጥቃት ፈጽማለች። በወቅቱ ጅቡቲ ጥቃቱ የፈጸመችው በግዛቷ እንደሆነ ብትናገርም ገለልተኛ ማስረጃዎች ግን በኢትዮጵያ ግዛት ውስጥ መሆኑን አረጋግጧል። አሁን የውጭ ሚዲያዎች በአካባቢው የአይን እማኞችን በመጥቀስ በክልሉ ውስጥ የድሮን ጥቃት መፈጸሙ እየዘገቡ ነው። ጥቃቱ የተፈጸመው ባለፈው ሰኞ በአፋር ክልል አሊዛር አካባቢ እንደሆነ ምንጮች ገልጿል። ምንጮቹ እንደገለጹት በጅቡቲ ድንበር ላይ በሚገኘው መሀርታ አካባቢ በተፈጸመው ጥቃት 4 ሰዎች መቁሰላቸው እየተገለጸ ይገኛል። ሆኖም የሟቾች ቁጥር እስካሁን አልታወቀም። ከኢትዮጵያም ከጅቡቲ መንግስታት የተሰጠ መግለጫም የለም። ጅቡቲ ባለፈው ዓመት ጥቃትን የፈጸመችበት ምክንያት በኢትዮጵያ ውስጥ ባለ የታጠቀ ኃይል ላይ ጥቃት ለመሰንዘር ነበር። ይህም በወቅቱ በሚዲያዎች ተዘግበዋል። የዲሞክራሲና የአንድነት ግንባር በእንግሊዝኛ አህጽሮተ ቃሉ ፍሩድ በመባል የሚታወቀው የታጠቀ ኃይል እንደ አውሮፓውያን አቆጣጠር በ1991 የተመሰረተ ሲሆን በጅቡቲ ውስጥ የሚገኙ የአፋር ህዝቦች ለመገንጠል በማሰብ የተቋቋመ እንደሆነ ይገለጻል። ታጣቂ ኃይሉ የጅቡቲን መንግስት ከኢትዮጵያ ግዛት ውስጥ ሆኖ እንደሚያጠቃና ይህም በጅቡቲ ውስጥ የሶማሊያ ኢሳ ማህበረሰብ የበላይነትን በመቃወም ነው ተብሏል። በ1991 በጅቡቲ ግጭት የፈጠረው የታጠቀው ኃይል በ1994 ከመንግስት ጋር ስምምነት አድርጎ የነበረ ቢሆንም የተከፋፈለው ቡድን የትጥቅ ትግሉን እንደቀጠለ ነው። ከኢሳ ሶማሊያ ጋር በሚዋጉ የአፋር ታጣቂዎችም ድጋፍ እንደሚያገኝ ተገልጿል። ጥቃቱ የተፈጸመው ጠቅላይ ሚኒስትር አብይ አህመድና ከፍተኛ ባለስልጣናት ጅቡቲን በጎበኙበት ማግስት ነው። የኢትዮጵያ አውሮፕላን ወደ ሶማሊያ አየር ክልል እንዳይገባ መከልከሉ ታወቀ። አንድ የኢትዮጵያ ቦይንግ 737-800 የጭነት አውሮፕላን ወደ ሶማሊያ የአየር ክልል እንዳይገባ በሶማሊያ መንግስት እንደተከለከለ የሳተላይት ምስሎች አረጋግጧል። የኢትዮጵያ ንብረት የሆነው የጭነት አውሮፕላን ወደ መቃዲሾም ሶማሊያ ያመራው የኤሚሬትስ ሰራተኞችን ለማጓጓዝ እንደነበር ተዘግቧል። ይሁን እንጂ ከኤሚሬትስ ሁሉም ስምምነቶችና ዲፕሎማሲያዊ ግንኙነቶችን ያቋረጠው የሶማሊያ መንግስት ኤሚሬትን ለማገዝ ወደ ሞቃዲሾ ያመራው የኢትዮጵያ አውሮፕላን እንዳይገባ እንዳደረገ መረጃዎች አሳይቷል። የሶማሊያ መንግስት ይህን እርምጃ የወሰደው ኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት ኃላፊ ወደ ሞቃዲሾ በላከችበት ማግስት ነው። የደህንነት ዋና ዳይሬክተሩ አቶ ሬድዋን ሁሴን ከጠቅላይ ሚኒስትር አብይ አህመድ የተላከ ደብዳቤ ለፕሬዝዳንት ሐሰን ሼክ መሐሙድ ማድረሳቸው ይታወሳል። የደብዳቤው ይዘትና የጉዞው ዓላማ ግን እስካሁን የታወቀ ነገር የለም። ይሁን እንጂ መረጃዎች እንደሚያሳዩት የጠቅላይ ሚኒስትር አብይ ወዳጅ የሆነችው ኤሚሬትስ ከሶማሊያ የገባችው ሰጣ ገባ ለማሸማገል ሊሆን እንደሚችል ያስረዳሉ። ግብጽ የሱዳን ደህንነት ለግብጽ የህልውና ጉዳይ ነው አለች። የግብጽ ፕሬዝደንት አብዱል ፈታህ አልሲሲ ዛሬ የአሜሪካው ፕሬዝደንት የምስራቅ አፍሪካና አረብ ጉዳዮች አማካሪ ሞሳድ ቦለስ በካይሮ ተቀብለው አነጋግረዋል። ፕሬዝደንቱ በሱዳን ውስጥ ያለውን ግጭት ለማስቆምና ቀጠናዊ መረጋጋትን ለማጠናከር በሚደረጉ ጥረቶች ላይ ከሞሳድ ቦለስ መነጋገራቸው ታውቋል። በውይይቱ ላይ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲና የስለላ ዳይሬክተር ሜጀር ጀነራል ሐሰን ራሺድ የተገኙ ሲሆን የግብጽ ፕሬዝደንት ቃል አቀባይ መሐመድ አልሼናዊ ፕሬዝዳንት ሲሲ የሱዳንን ሉዓላዊነት አንድነትና የግዛት አንድነት የሚደግፍ አቋም እንዳላቸው አረጋግጧል ብለዋል። ፕሬዝዳንቱ የሱዳንን ደህንነት ለማዳከም የሚደረጉ ማናቸውም ሙከራዎች በፍጹም ተቀባይነት እንደሌላቸው አጽንኦት ሰጥተዋል። ግብጽ የሱዳንን ደህንነትና መረጋጋት ለማዳከም የሚደረጉ ማናቸውም ሙከራዎች አትፈቅድም፣ በሁለቱ ወንድማማች ሀገራት ብሔራዊ ደህንነት መካከል ባለው ስር የሰደደ ትስስር ነው ሲሉ አልሲሲ መናገራቸው ቃል አቀባይ ገልጿል።
በሌላ በኩል የግብፁ ውጭ ጉዳይ ሚኒስትር በሱዳን የሰላም ጥረቶችን ለማስተባበር የሚደረገውን 5ኛ የምክክር ዘዴ ስብሰባ የመሩ ሲሆን ግብፅን ቀይ መስመሮች ያሉቻቸውን ጉዳዮች መዘርዘራቸው ታውቋል። በስብሰባው ላይ ከፍተኛ ደረጃ ላይ የሚገኙት የተባበሩት መንግስታት የሱዳን ዋና ጸሐፊ የግል መልእክተኛ ራምቴን ላማምራ እና የጅቡቲ የውጭ ጉዳይ ሚኒስትር መሐመድ አሊ ዩሱፍ ይገኙበታል። በተጨማሪም የአሜሪካ ፕሬዝደንት ከፍተኛ አማካሪ ሞሳድ ቦለስ፣ የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ሼክ ሻቡት ቢን ናህያን አልናህያን እና የሳዑዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልኩራጂ ተገኝቷል። ከጀርመን፣ ከቱርክ፣ ከኖርዌይ፣ ከኳታር፣ ከዩናይትድ ኪንግደም፣ ከቻይና፣ ከፈረንሳይ፣ ከኢራቅና ከአንጎላ የተውጣጡ ተወካዮች፣ የአውሮፓ ህብረት፣ የአረብ ሊግ፣ የአፍሪካ ህብረትና የኢጋድ ባለስልጣናትም ተሳትፏል። አብድላቲ በመክፈቻ ንግግራቸው ወቅት የሱዳን ቀውስ ቀጣይነት ያለው የደም መፋሰስ ለማስቆም እውነተኛ ዓለም አቀፍና ቀጠናው ትብብርን እንደሚጠይቅ አጽንኦት ሰጥቷል። የአሁኑ ምዕራፍ ለአካባቢው ሰላምና ደህንነት በተለይም ለጎረቤት ሀገራት፣ ለአፍሪካ ቀንድና ለቀይ ባህር ቀጠና ከባድ አደጋዎችን እንደሚያስከትል አስጠንቅቋል። የውጭ ጉዳይ ሚኒስትሩ ታህሳስ 18 ቀን የወጣውን የፕሬዝደንቱ ጽህፈት ቤት መግለጫ በመጠቆም ይህም የግብፅ የቀይ መስመሮች በግልጽ ያሳያሉ፣ እነዚህም የሱዳንን የግዛት አንድነትን መጠበቅ፣ ማንኛውም የመገንጠል ሙከራዎችን አለመቀበልና የሱዳንን ብሔራዊ የመንግስት ተቋማት መጠበቅን ያካትታል ብለዋል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በቡሉ ናይል ግዛት የፈጥኖ ደራሽ ኃይል ተሽከርካሪዎችን ማውደሙን አስታወቀም። በሌላ በኩል በኢትዮጵያ ውስጥ በቤንሻንጉል ጉሙዝ እየሰለጠነ ያለው በኢትዮጵያና በኤሚሬትስ የሚደገፈው ፈጥኖ ደራሽ ኃይሉ በሱዳን ሰራዊት ጥቃት መጀመሩን ታውቋል። የሱዳን ጦር ኃይሎች እንዳስታወቀው ወታደሮችን ባለፉት 72 ሰዓታት ውስጥ በሰማያዊ ናይል አካባቢ በተካሄደው ወታደራዊ ዘመቻ በርካታ ፈጣን የድጋፍ ኃይሎች ተሽከርካሪዎችን አውድመዋል። ጦርነቱ በሀገሪቱ ውስጥ በተለያዩ ግንባሮች መቀጠሉን አስታውቋል። በሱዳን ሰራዊት ጀነራል አዛዥ ባወጣው መግለጫ ሰራዊቱ በቡሉ ናይል አካባቢ 4 የታጠቁ ቡድን ወታደራዊ ተሽከርካሪዎች ወድመዋል፣ በደርዘን የሚቆጠሩ ተዋጊዎች በዘመቻው ወቅት ተገድለዋል ወይም ቆስለዋል ይላል። እንደ ሰራዊቱ መረጃ በኮርዶፋን ግዛት በተደረጉ እንቅስቃሴዎች 56 ወታደራዊ ተሽከርካሪዎችና በአርኤስኤፍ ተዋጊዎች ላይ ከፍተኛ ጉዳት አስከትሏል። በዳርፉር ዘርፍ ደግሞ 47 ተሽከርካሪዎች ወድመዋል። ሰራዊት በተጨማሪ በርካታ የታጠቁ የቡድኑ የነዳጅና የጥይት ማከማቻዎች በተለያዩ ቦታዎች ተመተው ወድመዋል ብለዋል። የሱዳን ጦር ኃይሎች በከተሞችና በስትራቴጂካዊ ተቋማት ዙሪያ የደህንነት ወሰኖችን ማስፋፋቱን በመጥቀስ ሚሊሻ ብሎ የጠራውን የፈጥኖ ደራሽ ኃይል ለማጥፋትና በመላ ሀገሪቱ መረጋጋትን ወደ ነበረበት ለመመለስ ለሚደረገው ጥረት ተጠናክሮ ይቀጥላል ብለዋል። ባለፈው ሳምንት ሱዳን ትሪቡን አንድ ከፍተኛ የመንግስት ባለስልጣን ጠቅሶ እንደዘገበው የሱዳን ጦር በሱዳን ሰማያዊ ናይል ክልል በኩርሙክ እና ገይሳን ከተሞች ላይ የፈጣን ድጋፍ ኃይሎችና ተባባሪ ቡድኖችን ጥቃት ለመፈጸም በዝግጅት እንደነበረ፣ ጥቃቱም ከኢትዮጵያ ግዛት እንደሚመጣ ገልጾ ነበር። በዚህም በአሁኑ ጊዜ ከቤንሻንጉል ጉሙዝ የተነሳም በሱዳን ሰራዊት የድሮን ጥቃት እየፈጸመ እንደሚገኝ መረጃዎች አሳይቷል። የዕለቱ ዜናዎች በዚያ በቃን። መልካም ጊዜም